በምስራቁ በረሃ ከርሰ ምድር ውስጥ የሚንተከተከው እሳት። በከርሰ ምድር የታመቀው ቅልጥ አለት ወደ ላይኛው ክፍል ቀዶ ለመውጣት ከፍተኛ ግፊት እያደረገ ነው። በየትኛውም አቅጣጫ መስመር የሰራ ቅልጥ አለት ባገኘው ሜዳማ አካባቢ መሬት እየቀደደ ሊወጣ ይችላል። በዚህ አጋጣሚ በአብዛኛው ሊመነጭ የሚችለው ፍም የሚያቀረሸው ጋዝና ፍል ውሃ ነው። አመድና የቀለጠ ድንጋይም ይፈልቅ ይሆናል። ተመራማሪዎች ታዲያ ክስተቱ ነዋሪዎቹን ለአደጋ እንዳያጋለጥ ጥንቃቄ መደረግ እንዳለበት እያሳሰቡ ነው። ለጊዜው ቅልጡ አለት በከርሰ ምድሩ ውስጥ ለውስጥ ባገኘው መተላለፊያ እየሄደ ይሆናል። ክፍተት አግኝቶ ወደ ገጸ ምድር በሚተፋበት ጊዜ ንቅናቄ ይፈጠራል።